እሺ እንዴት ናችሁ ተመልካቾቼ? በዚህኛው ቪዲዮ የምንሰራው ፍሌክሲብል ፔቭመንት ላይ ያለውን የሌየር ቲክነስ የምናውቅበት ፓራሜትር የሆነውን ትራፊክ ክላስ ነው። የፍሌክሲብል ፔቭመንት ሌየር ቲክነስ ማወቂያ ሁለት ፓራሜትሮች አሉ። አንደኛው ትራፊክ ክላስ ነው፣ ሁለተኛው ደግሞ ሰብግሬድ ክላስ ነው። ሰብግሬድ ክላስ ከሲቪአር ቴስት የተገናኘ ስለሆነ በሌላ ቪዲዮ እንሰራዋለን። በዚህኛው ቪዲዮ የምንሰራው ግን ትራፊክ ክላስን ነው። ትራፊክ ክላስ ደግሞ የሚገናኘው ከትራፊክ ቮሊዩም ጋር ነው ማለት ነው። ስለዚህ እሱኛው ነው በዚህኛው ቪዲዮ የምናየው። ወደ ቪዲዮ ከመግባት በፊት ለቻናል አዲስ ናችሁ ካላችሁ ዳንኤል እባላለሁ። ሲቪል ኢንጂነር በዚህ ቻናል የምሰራችሁ ቪዲዮዎች ሲቪል ኢንጂነር ያሉ ጥያቄዎችን ከሲቪል ኢንጂነር ጋር የተገናኙ ጀነራሎች የሚያዙ ቪዲዮዎችና እናንተ ኮሜንት ላይ የምታስቀምጡ ጥያቄ የመልስበት ቻናል ነው። ይህን ቻናል ለመቀላቀል ሰብስክራይብ የሚለውና የደውሉን ምልክት መጫን ትችላላችሁ። እሺ በቀጥታ ወደ ቪዲዮ እንገባለን። እሺ ትራፊክ ክላስን በኤግዛምፕል ነው የምናየው እና ከኤግዛምፕል በፊት ግን ምንድነው ትራፊክ ክላስ ለመምረጥ የሚያስፈልገን ነገር ምንድነው? ኢኩቫለንት ስታንዳርድ አግዚል የሚባል አለ። ስለዚህ ይህንን ኢኩቫለንት ስታንዳርድ አግዚል ወይም ደግሞ ኢኤስኤ የሚባለውን ዲተርማይን የምናደርገው በዚህ ፎርሙላ ነው። በምትመለከት ፎርሙላ ኩሙሌቲቭ ነምበር ኦፍ ቬሂክልስ ታይምስ ኢኩቫለንሲ ፋክተር ነው። ኩሙሌቲቭ ነምበር ኦፍ ቬሂክልስ ቲ ደግሞ በዚህ ፎርሙላ ይገኛል። እዚህ ፎርሙላ ውስጥ ያሉት ፓራሜትሮች በአጠቃላይ አሁን የምንሰራው ኤግዛምፕል ውስጥ ጊቭን ዳታ ሆነው እናገኛቸዋለን። ዛሬ በደንብ እናያቸዋለን። ሲባዛ ኢኩቫለንሲ ፋክተር ኢኤፍ ነው። ኢኤፍ የምናገኝበት ፎርሙላ ይሄንን ይመስላል። አግዚል ሎድ በኪሎግራም ከሆነ ዲኖሚኔተሩ ላይ 8160 እንጠቀማለን። አግዚል ሎዳችን ደግሞ በኪሎ ኒውተን ከሆነ ዲኖሚኔተሩ ላይ 80 ኪሎ ኒውተን እንጠቀማለን ማለት ነው። ዘ ፓወር ኦፍ ኤን የምትለዋ ዳሜጅ ኤክስፖነንት ነች። እሷ 4.5 እንወስዳለን። ኩሙሌቲቭ ነምበር ኦፍ ቬሂክልስ ቲ ታይምስ ኢኩቫለንሲ ፋክተር ስናደርገው የምናገኘው ኢኩቫለንስ ስታንዳርድ አግዚል ነው ማለት ነው፣ ወይም ኢኤስኤ ማለት ነው። ስለዚህ ኢኤስኤን ካገኘን በኋላ የምትመለከቱን ቴብል በመጠቀም ትራፊክ ክላሳችንን ዲተርማይን ማድረግ እንችላለን ማለት ነው። እሺ እዚህኛው ላይ ይሄን ያልካለን ወደ ኤግዛምፕሉ መግባት እንችላለን። እሺ ወደ ኤግዛምፕሉ እንገባለን። ዲተርማይን ዘ ትራፊክ ክላስ ፎር ኤ ፍሌክሲብል ፔቭመንት ባይ ዘ ፎሎዊንግ ዳታ። እዚህ ጋር ቬሂክል ክላሶች ተሰጥተውናል። እዚህ ጋር ደግሞ አኑዋል አቨሬጅ ዴይሊ ትራፊክ የ2001 ወይም ደግሞ አሁን ያለበት ታይም ላይ ወይም ከረንት የሆነው ትራፊክ ካውንት ማለት ነው። እዚህ ጋር ያለው ቀጣይ ደግሞ ትራፊክ ግሮዝ አይ ነው። በ5% ትራፊኩ በየአመቱ ያድጋል ነው የሚለው። ሮድ ዊል ቢ ኦፕንድ አፍተር ከ3 ዓመት በኋላ ሮዱ ይከፈታል። ሮድ ክላሲፊኬሽናችን ደግሞ ትረንክ ሮድ ነው። ትረንክ ሮድ ዲዛይን ፔሪዮዱ 20 ነው። ለዚህኛው ኤግዛምፕል ብቻ የትራክ ትሬለርን አግዚል ሎድ ሰርቬይ የተሰራ እንሰራለን ማለት ነው። ሌሎቹም በተመሳሳይ መልኩ ነው የሚሰራው፣ ግን ሌሎቹ የምናካታቸው ከሆነ ስለሚበዛ የትራክ ትሬለር ብቻ እንሰራለን ማለት ነው በዚህኛው ኤግዛምፕል። እሺ ወደ ሶሉሽን እንገባለን። ሶሉሽኑን በ4 ስቴፖች እናያቸውና ቪዲዮአችንን እንጨርሳለን። ስቴፕ 1 ካልኩሌሽን ኦፍ አኑዋል አቨሬጅ ዴይሊ ትራፊክ አፍተር 3 years ፎር ዋን ዳይሬክሽን። ያው ከ3 ዓመት በኋላ ነው መንገዱ የሚከፈተው አይደል? ስለዚህ በዛ ሰዓት ያለውን አኑዋል አቨሬጅ ዴይሊ ትራፊክ ኢስቲሜት ማድረግ አለብን ማለት ነው። ፎርካስት ማድረግ አለብን። ስለዚህ ከ3 ዓመት በኋላ ያለውን ነው የምንሰራው ማለት ነው። ፎር ዋን ዳይሬክሽን ደግሞ የሚለው ዋን ዳይሬክሽን ማለት የፈለገው ምንድን ነው? ለምሳሌ መንገዳችን ይሄ ከሆነ መሀል ላይ 2 ሌኖች ካሉ ወደዚህ የሚሄዱ መኪኖች አሉ፣ ወደዚህ ደግሞ የሚሄዱ መኪኖች አሉ። ስለዚህ በአንደኛው ዳይሬክሽን ብቻ ያለውን ነው የምንወስደው ዋን ዳይሬክሽን የሚለው። ምክንያቱም መጀመሪያ ጊቭናችን ላይ የተሰጠን እዚህ ጋር የተሰጠን እነዚህ ቁጥሮች በሁለቱም ዳይሬክሽን ያሉትን ነው። በዚህኛው ዳይሬክሽን ያሉትን መኪኖች ተቆጥረው ነው እዚህ ጋር ያለው። ግን ይሄኛውን ቫልዩ የምንወስድ ከሆነ የፔቭመንታችን ቲክነስ በጣም ትልቅ ይሆንብናል። ያ ደግሞ አንኢኮኖሚካል ስለሚያደርገን በአንዱ በኩል ብቻ ያለው ተወስዶ ለሁለት ይካፈላል ማለት ነው እዚህ ጋር በምትመለከቱት ፎርሙላ። ስለዚህ በዋን ዳይሬክሽን ስለሆነ እዚህ ጋር ለሁለት እናካፍለዋለን። ከዛ በኋላ በግሮዝ ሬቱ ይባዛል። ከዛ ማለት ዘ ፓወር ኦፍ 3 years ደግሞ አለች ማለት ነው። ከዛ አኑዋል አቨሬጅ ትራፊክ ከ3 ዓመት በኋላ ያለውን እናገኛለን ማለት ነው። ለሁሉም በተመሳሳይ መልኩ እንሰራለን። ስቴፕ 2 ደግሞ ካልኩሌሽን ኦፍ ዘ ኩሙሌቲቭ ነምበር ኦፍ ቬሂክልስ ኢን ዋን ዳይሬክሽን ቲ ነው የምንፈልጋት ማለት ነው አሁን። እሺ ትራፊክ ክላስ የምናገኝበት ፎርሙላ የምትመለከቱት ፎርሙላ ነው። 365 145 እዚህ ጋር ያገኘናቸው ቫልዩዎች በአጠቃላይ እዚህ ጋር እናስገባቸዋለን። 20 ደግሞ የተባለው ትረንክ ሮድ ስለሆነ 20 year ነው የምንወስደው እዚህኛው ላይ። ስለዚህ ሌሎቹ አጠቃላይ ጊቭን ቫልዩዎች ናቸው። ስለዚህ በዚህ መልኩ ቫልዩዎቻችን እዚህ ጋር እናመጣለን ማለት ነው። እዚህ ጋር ያሉት ቫልዩዎች ኩሙሌቲቭ ነምበር ኦፍ ቬሂክልስ ኢን ዋን ዳይሬክሽን ናቸው ማለት ነው። እሺ ስቴፕ 3 ደግሞ ኢኩቫለንሲ ፋክተር ነው የምንፈልገው። ኢኩቫለንሲ ፋክተር ያው ኢኩቫለንስ ስታንዳርድ አግዚልን ለማግኘት ከሚያስፈልጉን ፓራሜትሮች መካከል አንዱ ነው። እዚህ ጋር እንደምታያቸው የተለያዩ አይነት አግዚሎች ተሰጥተውናል እና እዚህ ጋር ደግሞ እንደምትመለከቱት 10 ትራክ ትሬለሮች አሉ። ስለዚህ ይሄኛው ለትራክ ትሬለር ብቻ ነው ማለት ነው የምንሰራው። ይሄኛውን ቅድም በተሰጠን የ10 ትራክ ትሬለሮች የአግዚሎቹ ሎዶች ናቸው። ስለዚህ እዚህ ጋር ሎድ ፋክተር ወይም ኢኩቫለንሲ ፋክተር ኢኤፍ እንሰራለን ማለት ነው ፋክተሮቹን። ስለዚህ እዚህ ጋር ያሉት ፋክተሮች በአጠቃላይ የሚሰሩበት ፎርሙላ ይሄን የምትመለከቱት ፎርሙላ በመጠቀም እዚህ ጋር ያሉትን ፋክተሮች እናገኛቸዋለን ማለት ነው። እነዚህን ፋክተሮች ካገኘናቸው በኋላ እዚህ ጋር ሁሉንም ወደዚህ ቶታል ሳም እናደርጋቸዋለን፣ የ10ሩንም ወደ ጎን። ከዛም በኋላ ወደ ታች እንደምራቸውና ለ10 እናካፍላቸዋለን ለመኪኖቹ ብዛት ማለት ነው። ስናካፍለው 11.47 ይሰጠናል። እሺ ስቴፕ 3 በዚህ መልኩ ካየን ወደ ስቴፕ 4 እንገባለን። ስቴፕ 4 ዲተርሚኔሽን ኦፍ ዘ ቶታል ኩሙሌቲቭ ነምበር ኦፍ ኢኩቫለንስ ስታንዳርድ አግዚል ነው። ለዚህኛው ኤግዛምፕል ብቻ 0.14 እና 6.7 ኢኩቫለንሲ ፋክተር ለባስ እና ለትራክ እንወስዳለን። ያው
ስቴፕ 3 ላይ ሰራ ነው ማለት ነው። ለትራክ ትሬለር ስቴፕ 3 ላይ ሰርተን 11.47 አምጥተናል አይደል? ስለዚህ አንዱ ላስቴፕ ድጋሚ ከምንለው ጀስት እቺኛዋን እንጠቀምና ኤግዛምፕላችንን ቀጥል። እሺ ስለዚህ እዚህ ጋር ምንም የቀረ ነገር የለም። ኩሙሌቲቭ ነምበር ኦፍ ቬሂክልስ ይሄኛው ቲ ነው ታይምስ ኢኩቫለንሲ ፋክተር ካባዛን ኢኩቫለንስ ስታንዳርድ አግዚል እናገኛለን ማለት ነው፣ መጀመሪያ ባለን ፎርሙላ መሰረት። ሶ አሁን እነዚህ ማባዛት ነው የሚጠበቅብን። ይሄኛው 0 ነው፣ ይሄኛውን በጣም ወደ 0 ስለሚቀራረብ 0 እንወስዳለን። ለትራክ ደግሞ ስናባዛው እዚህ ጋር 6 እናገኛለን። ታዲያ ይሄ በሚሊየን ነው። ስለዚህ የትራክ ትሬለርን በተመሳሳይ መልኩ ሁለቱን በማባዛት እዚህ ጋር ቫልዩ እናገኛለን። በመጨረሻም ወርታች መደመር ነው ማለት የሚጠበቅብን። ስንደምረው ቶታል ኢኩቫለንስ ስታንዳርድ አግዚላችን 20.4 ይመጣል ማለት ነው። 20.4 ደግሞ ከ17 እስከ 30 ነው። ቴብል ላይ እንደምትመለከቱት ከ17 እስከ 30 20.4 ይሆናል ማለት ነው። ሶ ትራፊክ ክላሳችን ስንት ነው? T8 ይሆናል ማለት ነው። ስለዚህ ትራፊክ ክላሳችን T8 ብለን መምረጥ እንችላለን ማለት ነው። ስለዚህ በዚህ መልኩ ነው ማለት ነው። ከሞላ ጎደል በአጭሩ ይህን ኮንሴፕት ለመንካት ሞክሬያለሁ። ኦኬ፣ ስለዚህ ለዛሬ ነበረን ቆይታ ይሄን ይመስል ነበር ማለት ነው። በቀጣይ ሌሎችን ቪዲዮዎች ይዘንላችሁ እንመጣለን። እንዲሰራችሁ ፈልጉትን ቪዲዮ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። ከዛ ውጪ በቅርብ ጊዜ ውስጥ ኮምፕሊት የሆነ ሃይዌይ ዲዛይን ይዘንላችሁ ስለምንመጣ በቅርብ ጊዜ እሱን አናውንስ እናደርጋችኋለን ማለት ነው። ሶ አብራችሁ ቆዩት። ዳንኤል ነበርኩኝ። ሰላም ቆዩ።